ደጋግሜ የምሰማቸው ብዙ ነገር ያተረፍኩባቸው ብዙ እስላማዊ ዕውቀቶችን ተርቢያዎችን ያገኘሁባቸው የወቅቱ ምርጥ እንቁ ዳዒዎች ከሰሞኑ ሲያስተላልፉ ቲክቶክ ላይ ያገኘኋቸው የሚገራርሙ ዳዓዋዎች አሉ። እነሱን እየተመለከትን ሪአክት እናድርግ። ትወዱኛላችሁ፣ ይህን ቻናል ትወዱታላችሁ፣ ብዙ ጥቅም አገኝበታለሁ ብላችሁ ታምኑበታላችሁ። እንግዲያው ሰብስክራይብ አድርጉልኝ፣ ላይክ አድርጋችሁ ተደራሽነቱ ሰፊ እንዲሆን አግዙኝ። ጀዛኩሙላህ። صالح لصالح እኮ እርስ በርስ ሊወቃቀሱ ይችላሉ፣ እርስ በርስ ሊነጋገሩ ይችላሉ። አንተ ግን ሳሊህ ሳትሆን ሳሊሆች ላይ ምላስን ማርዘም ይሄ እኮ የሸሩ ጥግ ነው ይበቃዋል ብለው ሰይዲ ማሊክ ኢብን ዲናር ይናገራሉ። ታላቁ ዓሊም ተቂይ የሆኑት ዛሂድ የሆኑት አብዱላህ ኢብኑል ሙባረክ ምን ይላሉ? ዑለማዎች ላይ ዑለማዎችን ያቃለለ ያሳነሰ አኺራው ይጠፋበታል። ልክ ባለስልጣንን ያቃለንና ያሳነሰ ዱንያው እንደሚሄድበት ሁሉ ዱንያው እንደሚጠፋበት ሁሉ ሊያስገድለው ይችላል፣ የሆነ እርምጃ ሊወሰድበት ይችላል። ልክ እንደዛው አኺራው ነው የሚሄደው። አንዳንድ ሰዎች በዚህ መልኩ አመታት እየኖረ ዑለማን እየተሳደበ ምንም ነገር ያልተከሰተበት ስለሆነ በቃ ሐቅ ላይ መስሎታል። አላህ ጀለ ጀላሉ ግን አኺራውን ካሳጣው ይሄ ትልቁ ማጣት ነው። ዱንያ ላይ እንደው ያ ነገር ባይከሰት አኺራውን ቢያሳጣው። ስለዚህ ነው ሰይዲ አብዱላህ ኢብኑ ሙባረክ አኺራውን ያሳጣዋል ይላል። ሰይዲ አቢ ሁረይራ ረዲየላሁ ዐንሁ የሚናገሩት ንግግር ላይ ምን ይላሉ? ሳሊሖችን ውደድ፣ ሳሊሖቹ ጋም በጎ ነገር ይኑርክ ይላሉ። በጎ ነገር ይኑርክ። አላህ የውመል ቂያማ ምን ይልሃል? ለኔ ብለህ ወዳጄን ወደሃል ወይ? ለሱ ብዬ እኔ እንደወደህ ይለዋል። ለኔ ብለህ ለሌላ ነገር አይደለም፣ ለኔ ብለህ ለአላህ ብለህ እኔ የምወደውን ባሪያዬን ወደሃል ወይ? እኔ የውመል ቂያማ ላይ ለሱ ብዬ አንተን እንደወደህ ይለዋል ባሪያው። ስለዚህ ሳሊሖችን ውደዱ፣ ሳሊሖች ጋር በጎ ነገር ይኑራችሁ። የነሱ እኮ አኺራ ላይ ደውላቸው ነው ይላሉ። ባለስልጣኖቹ አኺራው የነሱ ለነሱ ተብሎ ነው ብዙ ነገር የሚደረግላቸው በዛች ሀገር ላይ። ስለዚህ እዚች ቦታ ላይ እጅ ይኑርክ፣ ውለታ ይኑርክ፣ እነሱ ጋር እንዳይረሱክ የዛን ጊዜ ይላል። በእንደዚህ አይነት መልኩ ነው ሰሃባውም ሳሊሖቹም ያስተማሩ። ጣሊብል ዒልም የሆነ እውቀት ፈላጊ ወይም ተማሪ የሆነ ወይም አስተማሪ ነኝ የሚል ዒልምን ከማስተማሩ በፊት ስድብና ማሳነስን ዑለማን የሚያስተምር ከሆነ መቼ ነው ፈላህ የሚወጣው ይላሉ ሰይድ አቡ ሲናን። መቼ ነው ነጃህ የሚወጣው ታዲያ? ሁሌም ይዘረጠጥ ከፍ ዝቅ የሚባል ዓሊም መጅሊሱ ላይ ሳይጠቀስ የማይነሳ ከሆነ መቼ ነው ታዲያ ይሄ ሰው ፈላህ የሚደረሰው ነጃህ የሚደረሰው? የረሱላችን ሰለላሁ ዐለይሂ ወሰለም የተወረሰው ዒልም ይሄ ነው እንዴ? በእንደዚህ አይነት በሚያስብል ደረጃ ላይ ነው የደረስነው። አላህ ይጠብቀን። አሚን። አላህ ይጠብቀን። ይሄ እውነትም አሁን ያለንበትን ወቅት በትልቅ ደረጃ የሚያሳይ የሆነ መልእክት። ዑለሞች እንደ ቀልድ የሚዘለፉበት የሚወቀሱበት፣ እንደ ፋራ እንደ ኋላ ቀር እንደ አላዋቂ የሚታዩበት፣ እነሱን እንደዛ አድርጎ የሚናገር ሰው ደግሞ በቃ እሱ ቦታ የሚሰጥበት የሆነ ብዙ ፎሎወር የሚያገኝበት፣ ብዙ ላይክ፣ ብዙ ተከታይ፣ ብዙ አድናቂ የሚያገኝበት የሆነ እነሱን መተቸት ከዒልምና ዲንን ከመነሰር ለእስልምና ከመጨነቅና ከመቆርቆር የሚታሰብበት የሆነ ሰቅጣጭ ግኛ ሙስሊሞች ነን። በአላህና በመጨረሻው ቀን እምናምን ይሆን አይደል? የመንግስት አካል እንደተባለው ባለስልጣን አይሰደብም ማለት አንሰድብም። የፈለገ ሞራል ቢኖረን የፈለገ ጀግና ነኝ የሚል ሰው አይሳደብም። ለምን? ምን ሀፕል ሊያደርግ ምን ሊፈጠር እንደሚችል ላይቅ ይችላል። ሰው አላህ ያርገን። አሚን። ሰው ያርገን ትላላችሁ ኡስታዝ ማለት ነው። ሰው ማለት አይደለም። ጥያቄ መጣበት። አሚን። አመቱም ብላ አሚን ብላ እንጠይቃለን። ሰለ ዐለል ሐቢብ ሰለላሁ ዐለይሂ ወሰለም። ሰው ማለት ሸር የማያውቅ ሰው አይደለም። ለሰው ተንኮል የማያውቅ ሰው፣ ምቀኝነት የማያውቅ ሰው፣ ከአፉ ኸይር የሚፈስ ሰው፣ ቀልቡ ሰሊም የሆነ ሰው ይሄ ሰው ነው። አዛ የሚያደርግ ይሄማ ጊንጥና እባብ እኮ ነው ያሉት ክታብ ላይ። ሰዎች በሶስት ይከፈላሉ። አንደኛው የምርጦቹ ናቸው፣ እንደ መላኢካ ደረጃ ላይ ያለ ሰው ነው። ማን ነው ስትለው ይሄ ለሰው ኸይር የሚሰሩ ሰዎች ቢናገሩ ኸይር ቢሰሩ ኸይር ያኒ አላህ ዘንድ የሚወደድ ሰው አንፈዑሁም ሊናስ እኮ ነው። ሰው የሚጠቅሙ ሰዎች አላህ ሰው ያርገን። አሚን። ገባውን ባለ ጥያቄው ነዓም። አላህ ሰው ያርገን። ሰው ሳያረገን የሱ ወዳጅ ሳያረገን ረሱል ሰለላሁ ዐለይሂ ወሰለምን የማየትን ተውፊቅ ሳይሰጠን አይግደለን ሁላችንንም።
አሚን በሉ። በቀጣይ ቪዲዮ እስክንገናኝ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።